ታምር ነው የሰው ሙዝ የጨረሰ እኮ ነው እዛ የሚገርም ነው ፋሚሊ ዛሬ 40 ይችላል family ora besma በዚህ ሰዓት ከአርባ ምንጭ አካባቢ አሳዛኝ የተባለ ዜና ተሰምቷል። በጋሞ ዞን በተለያዩ አካባቢዎች በጣለው ከባድ ዝናብ ምክንያት በተከሰተ የናዳና የጎርፍ አደጋ ሳቢያ የ30 ወገኖቻችን ሕይወት ማለፉን የአርባ ምንጭ ከተማ አስተዳደር አስታውቋል። በደረሰው ድንገተኛ አደጋ ሕይወታቸውን ላጡ ወገኖቻችን የተሰማውን ጥልቅ ሐዘን የገለጸው የከተማ አስተዳደሩም ተጨማሪ ጉዳት እንዳይደርስ ህብረተሰቡ አስፈላጊውን ጥንቃቄ ማድረግ እንዳለበት ተነግሯል። ፈጣሪ የሞቱ ወገኖቻችንን ነፍስ ይማርልን፣ እንዲሁም ለቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትን እንመኛለን። እጅግ በጣም አሳዛኝና ልብ ሰባሪ ነው። አሁንም የሟቾች ቁጥር ከ35 በላይ መሆኑ ነው እየተነገረ የሚገኘው። ደብዛቸው የጠፉ ሰዎች ቁጥርም እንግዲህ በአጠቃላይ በድምር ማለት ነው በአካባቢው ላይ ከ100 በላይ እንደሆኑ ጭምር መረጃዎችን እየተመለከትን እንገኛለን። በጋሞ ዞን በተለያዩ ወረዳዎችና ቀበሌዎች ላይ እንግዲህ በድንገተኛ ዝናብ፣ በጎርፍ እንዲሁም ደግሞ በመሬት ናዳ ምክንያት የሟቾች ቁጥር በየሰዓቱ ማለት ነው እየጨመረ ነው የሚገኘው። ደብዛቸው የጠፉ ሰዎች ቁጥርም እንግዲህ ምናልባት ህይወታቸው ጠፍቶ ሊሆን እንደሚችል በመገመት እንግዲህ የአስክሬን ፍለጋው አሁንም እንደቀጠለ ይገኛል። በጋሞ ዞን በተለያዩ ወረዳዎች በተለይም ደግሞ በጋጩ ባባ በተባለ በተለያዩ ሁለት መንደሮች ውስጥም 96 ሰዎች ደብዛቸው ጠፍቷል። ቀሪ 33 ሰዎች አስክሬናቸው እንደተገኘ ነው እየተነገረ የሚገኘው። የዞኑ መንግስት ኮሚኒኬሽንም እንዳያወጣው መረጃ ከሆነ የሟቾች ቁጥር ከዚህ በላይ ሊያሻቅብ ይችላል። እንዲሁም ደግሞ የጠፉ ሰዎች ቁጥርም እንግዲህ ምናልባት ህይወታቸውን አጥተው ሊሆን እንደሚችል ጭምር ነው እየተነገረ የሚገኘው። አሁንም በአካባቢው ላይ የምትገኙ ሰዎች ጥንቃቄ አይለያችሁ። የመሬት ናዳ እንዲሁም ደግሞ ድንገተኛ ጎርፍና ዝናብ ያመጣቸው ሰበብ ነው ይህ ሁሉ ምክንያት የሆነው። እጅግ በጣም አሳዛኝ ነው። ለሟች ወገኖቻችን ነፍስ ይማርልን። በአካባቢው ላይ የምትገኙ በመልካም ስራ እንዲሁም ደግሞ በጎ አድራጎት ስራ ላይ የምትገኙ ሰዎች እንግዲህ በአስክሬን ፍለጋ እንዲሁም ደግሞ በሌሎች አስፈላጊ ጉዳዮች ላይ እንድትተባበሩ ጥሪ ማቅረብ ፈልጋለሁኝ። ይህ ቪዲዮ ለሚያስፈልገው ጓደኛችሁ ሼር አድርጉለት። በሌሎች አዳዲስ መረጃዎች እስከመመለስ ድረስ መልካም ምሽት ይሆንላችሁ። ወደ ነው ስማ፣ ወደ ትየርክ ነው የሱ ነው ዘጋለው ንብረት መሰለኝ። በማርያም ሲያሳዝን ንብረቱን ሊያተርፍ እኮ ነው። በእግዚአብሔር ምን ይሆንሽ?
ስማ ውሃው እንዳይብስ ተመለስተው በአርባ ምንጭ የደራሽ ጎርፍ ፈተና ትላንት ምሽት በአርባ ምንጭ ከተማ ሰማዩ ዝናብ አዝሎ አምሽቶ ያልታሰበ ኃይለኛ ዝናብ ማዝነብ ጀመረ። ይህን ወቅቱን ያልጠበቀ ዝናብ ተከትሎ የመጣው ደራሽ ጎርፍ በከተማዋ አንዳንድ አካባቢዎች ላይ ድንገተኛ አደጋን ይዞ መጥቷል። የጎርፉ ኃይል ብርቱ ከመሆኑ የተነሳ በከተማዋ የሚገኘውን የሳታ መዋለ ሕፃናት ትምህርት ቤት ጥሶ በመግባት ቅጥሩንና ክፍሎችን አጥለቅልቋል። ይሁን እንጂ ፈጣሪ ይመስገንና በትምህርት ቤቱ የነበሩ ሕፃናት ተማሪዎች ላይ ምንም አይነት የህይወት ጉዳት ሳይደርስ በሰላም ከክፍሎቻቸው ወጥተው ወደ ቤተሰቦቻቸው እንዲቀላቀሉ ተደርጓል። ምንም እንኳን ንብረት ላይ ጉዳት ቢደርስም የተማሪዎቹ ደህንነት መረጋገጡ ትልቅ እፎይታ ሆኗል። የወንዙ ሙላትና ግፊት እጅግ አስፈሪ ነበር። ወንዙ አቅጣጫውን በመቀየር በድሮ ድልድይ በስተግራ በኩል ባለውና ሙዞች ተመንጥረው በነበረው እርሻ በኩል ሰብሮ በመግባት አካባቢውን አጥለቅልቆታል። በተለይም በኖክሳይት በኩል ያለው ድልድይ ከፍተኛ የውሃ ግፊት ሲያስተናግድ አምሽቷል። ውሃው ከመጠን በላይ በመሙላቱ በድልድዩ አናት ላይ እስከ መፍሰስ ደርሶ ነበር። ይህን ተከትሎ የከተማዋ ፖሊስ ለህዝቡ ደህንነት ቅድሚያ በመስጠት አደጋ እንዳይከሰት የታችኛውን ድልድይ ላይ የሚደረገውን የተሽከርካሪ እንቅስቃሴ ለጊዜው እንዲቆም አድርጓል። በአሁኑ ጊዜ ወቅቱን ያልጠበቀ ዝናብ እየዘነበ በመሆኑ መላው የአርባ ምንጭና የአካባቢው ማህበረሰብ ከዝናቡ ጋር ተያይዞ ሊከሰቱ ከሚችሉ መሰል የጎርፍ አደጋዎች ራሱን እንዲጠብቅና አስፈላጊውን ጥንቃቄ እንዲያደርግ ጥሪያችንን እናስተላልፋለን። ሰላም ፍቅር ብቻ። የ52 ሰዎች አስከሬን ተገኝቷል። 50 ሰዎች የት እንደገቡ አልታወቀም። ትላንት በጋሞ ዞን ጋጮ ባባ ወረዳ የደረሰው የመሬት ናዳ 52 ሰዎች አስከሬን ሲገኝ ቀሩ 50 ሰዎች አስከሬን ፍለጋ ላይ ይገኛሉ። እጅግ በጣም ያሳዝናል። ታስቴ ታደረው እስካሁን ድረስ ባለው የ33 ሰው አስክሬን ተገኝቷል። በትላንትናው ዕለት መጋቢት 1 2018 ዓ.ም በጋሞ ዞን ጋጮ ባባ ወረዳ ማዞዶይሳ ቀበሌ ጠዋት 4 ሰዓት ገደማ በደረሰ የመሬት ናዳ አደጋ የአራት ሰው ህይወት ያለፈ ሲሆን የእነዚህን አስክሬን ለመፈለግ የመጡ በርካታ ሰዎች ሰላም ውድ ቤተሰቦቻችን እንዴት ናችሁ? ዛሬ በአርባ ምንጭ ዙሪያ ወረዳ ላይ የተፈጠረ ትልቅ አሳዛኝ ክስተት ተፈጥሯል። እኔ ላይ ሆኜ ነው ያልኳችሁ ያለሁት። አርባ ምንጭ ላይ ኩልኮ በተአምር ከተወለድኩበት አንስቶ እኔ ሳይሆን አያቶቼ ከተወለዱበት አንስቶ ኩልኮ እንደዚህ ሆኖ አይቼ ሰምቼም አላውቅም። ግን እዩት ኩልኮ እንደዚህ ሆኗል። ዛሬ ምን ደባ እንደተፈጠረብን አናውቅም። አርባ ምንጭ ህዝቦች እልል ብለን ለፈጣሪያችን እንባችን ረስተን ማልቀስ አለብን። እዩት ኢቭን ከእንትኑ አልፎ ከድልድዩ ሊያልፍ ትንሽ ነው የቀረው። እንደውም አሁን ፓወር ቀንሶ ነበር፣ እላይ ነበረ። ሰዎች አልቅሱ፣ አርባ ምንጭ እናቶች አልቅሱ። ነገ እቺ ምንድናት? ነገ ከዚህ በላይ ሊፈጠር ይችላል። ኃጢአታችን በዝቷል፣ እውነት በዝቷል። ኃጢአታችን በዝቷል። በቃ ይቅር ይበለን መድኃኒዓለም። ና ቦዳና አንተ ነው ጎሮ እኮ ና ቶሎ በል እኮ ና ቶሎ በል አንተ አይገርም። ውሃው በዛ። ቦዳ ቶሎ በል ይሳሰቱ በእናት ፍተው አንተ አየውን ፍተው ቤተሰብ ዛሬ ማለት ነው ለመጀመሪያ ጊዜ እንደተነገሩ በአርባ ምንጭ ከተማ ያየነው ማለት ነው። ለመጀመሪያ ጊዜ ዛሬ የኛው ዲጂ ማለት ነው። ማይሰበር ከሆነ መቼም አይሰበርም። እዚህ በኋላ መቼም ነበር አይሰበርም። ሉካስ ኢውስ
በአርባ ምንጭ ከተማ ነው ለመጀመሪያ ጊዜ እንደዚህ አይነት ጎርፍ በኢየሱስ ስም